ከሆነ ደስ የሚል ደረጃ ላይ ደርሷል። ከገባችሁ በስልክ ማውራት ጀምሯል። ግንኙነታቸው እየተስተካከለ ነውና የሄርሜላና የአብርሽ መመለስ አሁን አንድ ላይ የሆነ ነው። የምርህን ነው ሚካኤል? የምሬን ነው። ምን የሰማኸውና ያየኸው ነገር አለ? እርግጠኛ ሆኜ በስንት ስርዓት 100% እንደዚህ ነው ባልልህም፣ ግን ከአብርሃም ጋር ስታወራ ምናምን ቢያንስ ሄርሜላ ወደ በፊቱ ማንነቷ እየተመለሰች ነው። ፈገግታዋ ምናምን እየተመለሰ ነው። የአብርሃም መመለስ በጣም ያስደስታል። እርግጠኛ ነህ? እርግጠኛ ነኝ። አብርሃምን ነው ያወራችሁ በስልክ? ስለዚህ አሁን የሁለቱን መመለስ በደንብ ሞር አምኖ እንዲቀበልና እንዲጠነክር ያንን ሪከርድ ነው ማሰማት ያለብን። ማለት ወደ ሄርሜላ እያዘነበለ ነው የምትልበት በዚህ ሰዓት ማታ ማታ ከሄርሜላ ጋር ሲያወሩ ሰምታል። ሄርሜላ ስታወራው በስልክ ሰምታል። ነገር ስለተናገሩት ወደ አመኔታ ነው እየሄደ ያለው። ገባ? ማንም ሰው ሌባ ነኝ ብሎ አይናገርም። ያ ደግሞ ማስረጃ የሚሆነው አንደኛ ቪዲዮ ላይ የነበሩትና አሁን ደግሞ እሱ ጤነኛ ሆኖ ከመጣ በኋላ ኃላፊነቱ እንዳለ ለሱ ለቀንለታል። ገባ? የዛኔ ለሱ ቆመን ስንጋፈጥ የነበረ ልጅ አሁን ቀልቡ ስለተመለሰ ብቻውን እየተጋፈጠ ነው። ግን እዚህ ጋር ደግሞ እውነታ ደግሞ ፊታቸው ላይ እንደሌለ ግልጽ ነው። ገባህ አይደል? ቪዲዮ ላይ ያለውና አሁን ላይ የሚያሳዩት ገጸ ባህሪያቸው ምንም የተለያየ ነው። ስለዚህ ይህንን ነገር አውቆት